የበሽታው ምንነት ነሮሲስቲሰርኮሲስ የአሳማ ኮሶ ትል በሽታ ይህ በሽታ ቴፕወርም ቲኒየሶሊየም የአሳማ ኮሶ ትል በሚባል ፓራሳይት ላርቫ የሚከሰት በሽታ ነው። ይህ በሽታ በፓራሳይት ከሚከሰቱ የሰውነታችን ማዕከላዊ የነርቭ ስርዓት በሽታዎች ዋነኛው በሽታ ነው። በተጨማሪም ይህ በሽታ ያለ ውርስ ለሚከሰት የኤፒሌፕሲ የሚጥል በሽታ ዋነኛ ምክንያት ነው። የዚህ ፓራሳይት ላርቫዎች አብዛኞቹን የሰውነት ክፍሎቻችንን ይጎዳሉ። ይህም ክስተት ሲስቲሰርኮሲስ ይባላል። እነዚህ ላርቫዎች በአንጎላችን ውስጥ ሲገቡ ይህንን በሽታ ያመጣሉ። ይህ በሽታ ሲዠርስ፣ ራስን መሳትና ከቁጥጥር ውጭ የሆነ የሰውነት መርገፍገፍ ያስከትላል። ይህ ፓራሳይት በትንሽ አንጀታችን ውስጥ ሙሉ በሙሉ ሲያድግ ከ2 እስከ 4 ሜትር ርዝመት ሊኖረው ይችላል። ይህ ፓራሳይት 2 እንስሳት ላይ ብቻ ነው መኖር የሚችለው። እነዚህም የሰው ልጅና አሳማ ናቸው። አሳማ በየትኛውም የሰውነት ክፍሉ የዚህ ፓራሳይት ላርቫዎች ሊገኙበት ይችላሉ። ይህ በሽታ የሚይዘን የፓራሳይቱ እንቁላሎች ወደ ሆዳችን ሲገባ ነው። ይህም እንቁላሎችን የያዘ ሰገራ ወደ አፋችን ሲገባ ይይዘናል። እነዚህ እንቁላሎች ውሃ፣ አፈር እና ተክሎች ውስጥ ሳይሞቱ ለ2 ወራት መቆየት ይችላሉ። እንቁላሎቹ በትንሹ አንጀታችን ውስጥ ገብተው ይፈለፈላሉ። እነዚህ የተፈለፈሉት ላርቫዎች ወደ ተለያዩ የሰውነታችን ቲሹዎች ይሰራጩና ሲስት፣ ፈሳሽ የያዘ ከረጢት ይፈጥራሉ። ይህም ክስተት ሲስቲሰርኮሲስ ተብሎ ይጠራል። ይህ ክስተት አንጎላችን ውስጥ ሲከሰት ነሮሲስቲሰርኮሲስ ይባላል። ይህ አደገኛ ሁኔታ ነው። የዚህ በሽታ ደረጃዎች 4 ናቸው። እነዚህ ደረጃዎች የኤስኮባርስ ፓቶሎጂካል ስቴጀስ ተብለው ይጠራሉ። እነዚህም ደረጃዎች የሚከተሉት ናቸው። ቬሲኩለር ቫያብል ፓራሳይት ዊዝ ኢንታክት ሜምብሬን አንድ ዴርፎር ኖ ሆስት ሪአክሽን። ኮሎይዳል ቬሲኩለር ፓራሳይት ዳይዝ ዊዲን 4 እስከ 5 ይርስ አንትሪትድ ኦር ኤርሊየር ዊዝ ትሪትመንት አንድ ደ ሲስት ፍሉይድ becomes turbid. As the membrane becomes leaky edema surrounds the cyst. This is the most symptomatic stage. Granular nodular edema decreases as the cyst retracts further. Enhancement persists. Nodular calcified end stage quiescent calcified cyst remnant. No edema. Risk factors ለበሽታው ተጋላጭ የሆኑ ሰዎች የኮሶ ትል ኢንፌክሽን ያለበት ሰው የኮሶ ትል ኢንፌክሽን ካለበት ሰው ጋር የሚኖር ሰው የኮሶ ትል ያለበት ሰው የሰራውን ምግብ መመገብ ሲምፕቶምስ የበሽታው ምልክቶች የዚህ በሽታ ምልክቶች ፓራሳይቱ ጉዳት ባደረሰባቸው ቦታዎች በፓራሳይቶቹ ብዛት እና በበሽታ መከላከያ ስርዓቱ ምላሽ አይነትና መጠን መሰረት ይለያያሉ። ኢንፌክሽኑ ከደረሰብን በኋላ የበሽታው ምልክቶች እስኪታዩብን ድረስ ከ1 እስከ 30 ዓመታት ሊፈጅ ይችላል። አብዛኞቹ በሽተኞች ምንም የበሽታ ምልክት አያሳዩም። የዚህ በሽታ ምልክቶች የሚከተሉት ናቸው። ኤፒሌፕሲ የሚጥል በሽታ፣ ሄዴክ ራስ ምታት፣ ዲዚነስ መደንዘዝ፣ ስትሮክ፣ neuropsychiatric dysfunction. The onset of most symptoms is usually subacute to chronic. But seizures present acutely. አንዳንድ ያልተለመዱ ምልክቶች የሚታዩት ፓራሳይቱ በአንጎላችን እና ነርቭ ስርዓታችን ውስጥ ባለበት ቦታ ይወሰናል። እነዚህ ያልተለመዱ ምልክቶች ኮግኒቲቭ ዲክላይን የማሰብ ችሎታ መውረድ፣ ደሳርትሪያ ቃላትን አውጥቶ መናገር መቸገር፣ ኤክስትራኦኩለር ሙቭመንት ፓልሲ ኦር ፐሪሲስ የአይናችን ጡንቻዎች ያለ ቁጥጥር መንቀሳቀስ ወይንም በከፊል ፓራላይዝድ መሆን፣ ሄሚፐሪሲስ ኦር ሄሚፕሊጂያ which may be related to stroke or third paralysis በአንጎላችን ሞተር ሴንተርዝ ጉዳት ምክንያት አንዱ የሰውነት ጎን ክፍላችን ፓራላይዝድ ሲሆን ሄሚሴንሰሪ ሎስ ሙቭመንት ዲስኦርደርስ
የእንቅስቃሴ ችግር ሃይፖሪፍሌክሲያ ጌት ዲስተርባንሰስ፣ የአረማመድ ችግር ሜኒንጂያል ሳይንስ፣ የአንጎላችን ሽፋኖች መጎዳት ምልክት ማሳየት። ይህ በሽታ በቶሎ ሳይታከም ሲቀር የሚከተሉትን ውስብስብ የጤና ችግሮች ያስከትላል። ሃይድሮሴፋለስ ላርጅ ሲስትስ፣ ትላልቅ ፈሳሽ የቋጠሩ እባጮች መፈጠር። ማልቲፕል ሊዥንስ ኢን ዘ ብሬን አሎንግ ዊዝ ኤዲማ፣ አንጎላችን ውስጥ ብዙ ቁስለቶች መፈጠርና የደም ፈሳሾች ቲሹዎች መካከል መሙላት። ኤዲማ። ክሮኒክ ሜኒንጃይትስ፣ ከፍተኛ የአንጎል ሽፋን መጎዳት። ቫስኩላይትስ፣ ይህ ማለት የደም ቱቦዎች ላይ ኢንፍላሜሽን ሲከሰት ማለት ነው። ኮምፕሊኬሽንስ አልሶ ኢንክሉድ ፓራሊሲስ፣ ፓርሻል ብላይንድነስ፣ ሎስት አቢሊቲ ቱ ስፒክ አንድ ሳም ጎ ኢንቱ ኮማ። ፓራላይዝድ መሆን፣ በከፊል አይነ ስውር መሆን፣ መናገር ማቆም እና አንዳንዶች ደግሞ ኮማ ውስጥ ይገባሉ። በዚህ በሽታ ባህሪ በአብዛኛው ጊዜ እነዚህ ውስብስብ የጤና ችግሮች አንዴ ከተከሰቱ ለማስተካከል ከባድ ነው። የጤና ሁኔታውም እየተባባሰ ይመጣል። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ። ይህ በሽታ የሚመረመረው በሚከተሉት ሁለት ዘዴዎች ነው። እነዚህም ማግኔቲክ ሬዞናንስ ኢማጂንግ (ኤምአርአይ) ስካን (ኤምአርአይ ምርመራ). በዚህ ምርመራ የአንጎላችን ምስል ይነሳል። ነጭ መልክ ያላቸው ክብ ክብ ነገሮች አንጎላችን ላይ የሚታዩ ከሆነ እነዚህ ፓራሳይቱ የፈጠራቸው ፈሳሽ ያዘሉ ከረጢቶች ሊሆኑ ስለሚችሉ ይህ በሽታው መኖሩን ያመለክታል። ኮምፒውተር ቶሞግራፊ (ሲቲ ስካን) ሲቲ ስካን ምርመራ። በዚህ ምርመራ የአንጎላችን ምስል ይነሳል። ይህ ምርመራ በአንጎላችን ውስጥ የካልሽየም መከማቸት መኖሩን ለማረጋገጥ የሚደረግ ምርመራ ነው። የኤምአርአይ እና የሲቲ ስካን ምርመራዎች በቂ ካልሆኑ የሚከተሉት ተጨማሪ ምርመራዎች ሊደረጉ ይችላሉ። ኤሊሳ ኦፍ ሰሪብሮስፓይናል ፍሉይድ (ሲኤስኤፍ) is done cerebrospinal fluid or CSF analysis for the number of mononuclear cells and eosinophils, glucose levels, protein levels, and antibody levels are done. የአንጎል እና ስፓይናል ፈሳሽ ናሙና ይወሰድና በውስጡ የነጭ ደም ሴሎች አባላት ሞኖኑክሊየር ሴልስ አንድ ኢኦሲኖፊልስ ብዛት፣ የስኳር መጠን፣ የፕሮቲን መጠን እና የኢግ-አንቲቦዲዎች መጠን ልኬት እና ግምገማ ይካሄዳል። ስቱል ኤግዛሚኔሽን፣ የሰገራ ምርመራ። ብሬን ባዮፕሲ ኢዝ ዳን ኢን ኤክስትሪም ኬሰስ። የአንጎል ሴሎች ናሙና ምርመራ። ትሪትመንት አንድ ሜዲኬሽንስ፣ ለበሽታው የሚሰጥ ሕክምና። የዚህ በሽታ ሕክምና እንደ ፓራሳይቱ የህይወት ደረጃና እንደተከሰተው የጤና ችግር አስከፊነት መሰረት ይወሰናል። ፓራሳይቱ ከሞተ የሚሰጠው ሕክምና የበሽታውን ምልክቶች ማጥፋት ላይ ያተኩራል። ማለትም በበሽታው ምክንያት ከቁጥጥር ውጭ የሆነ የሰውነት እንቅስቃሴ እና መርገፍገፍን አንቲኮንቫልሳንትስ በሚባሉ መድኃኒቶች ማከም። ድንገተኛ የሰውነት መርገፍገፍን የሚከላከሉ መድኃኒቶች ናቸው። ነገር ግን ይህ መድኃኒት ለስንት ጊዜ መሰጠት አለበት የሚለው ጉዳይ እንደ በሽታው ምልክቶች አስከፊነት የሚወሰን ነው። በአንጎላችን ውስጥ ያሉት አያያዥ ሴሎች ፐሬካይማል ሴልስ ቁስላቸው ያለ ካልሽየም ክምችት ከዳነ እና በሽተኛው ሲደርስ ከቁጥጥር ውጭ የሆነ የሰውነት እንቅስቃሴ እና መርገፍገፍ ካላጋጠሙት አንቲኮንቫልሳንትስ መድኃኒቶች ለ2 ዓመት ብቻ ሊሰጥ ይችላል። የድሮዎቹ አንቲኮንቫልሳንትስ መድኃኒቶች ፌነቶይን፣ ካርባማዘፒን እና ፊኖባርቢታልስ ናቸው። የአሁን ዘመኖቹ አንቲኮንቫልሳንትስ መድኃኒቶች ቫልፕሮኢክ አሲድ፣ ላሞትሪጂን፣ ሌቨተራሰታም እና ዞኒሳማይድ ናቸው።